ዛሬ በራሴ ተነሳሽነት ያለማንም ማስገዳጅነት አንድ ሰው ምሳ ጋብዛል። እንግዲህ አሁን ሰው እየፈለግን ነው። አግኝተናል። ሰው አንድ ሰው ይቅርታባት እግሬን አልደከመህም? ቀኑ ሙሉ በሐሳቤ ስትመራላ ወሪዲ ሳይ ይቅርታ አላስቸግርህ ፈልጊያለሁ ማለት ግን ስራ የለህም እንዴ? ምንድነው ስሪ በሐሳቤ መጣላ? ይቅርታ ስምን አቋሉና እያጸሎት ይበላል። ይቅርታ አስማተኛ ነው እንዴ? አይደለም። አንተም ባየ ቁጥር ሁሉም ነገር ይደባያል። በጣም አሪፍ ነው። አቤት 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 አቤት። ሰላም ነው እናቴ? የሚበላ ነገር ነው? ወይ በኔ ወንድም እንዴ አለ ጠብቀኝ። በእናትህ በላ አሁን መነሳቴ ነው። አስሚኝማ እናቴ። ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ምግብ አትይዥብኝ እናቴ። ቀሚስ አለኝ። ቆይ እሺ አቢ ወይ ማዘሮ ሻማ ገዝተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ። ኧረ እማዬ ደግሞ ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም መሀየሪያ ድንጋይ። ኧረ እማዬ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ነው ያልኩህ? ሻማ ነው ግዛ አልኩህ አይደል? ኧረ አይደለም እናሳ ሲጋራ። ኧረ ፈሽላ አንተ ድንጋይ። ይሄ ቤት የእናንተም ቤት ነው፣ የኔ ብቻ አይደለም። ዘና በሉሽ እንደ ቤታችሁ። ሀዘር ይመጣም ዛሬ እርግጠኛ ነኝ የሚመጣው። ማታ ነው የሚመጣው። ስራ ጠጥ አባዬ ለምን መጣ? እንዴት መጣ? ለምን ኮረ? የሰው ልጅ ያቸው እስቲ እንዴት እንደሚያጠኑ። አንተስ ትልልኛለህ። በቃ እግሬን ጠብቀህ አንተ ዝም ብለህ ምን እንመረጥክ? ቆይ አንተው ምንድነው ምርጫ? እኔ ሀብታሙን ነው የምፈልገው። ወጥረን ከሰራን ሀብታም እንደምንሆን እርግጥ ነው። ናትሻ ወጥር ግን ወሬ ብቻ ሆኖ ሳንሰራ ከቀረን ምንም ጥቅም አለበለዚያ እያከክን ነው የምንኖረው። እያከክን እኔ የምልህ ይሄ ዛሬ ዓመት የገዛው ካልሲ ነው እንዴ? አዎ ቆሽሽ መሰለኝ ይበላኝ። ለውንም ምንድነው አንተ እስከዚህ ድረስ አዋራውን አይተዋል እንዴ? ዲፍት ታረግ መኪና እኮ ነገር ሆነ እኮ። ኧረ ተው እንጂ ምን ታጣ እያገለልከኝ ነው እንዴ? ነው እንደዛ አሁን ነገ ሀብታም ሰውን ምናምን ከሚያጭበጭቡት ስለተሆነ እንደዛ ማለት አይደለም። መታጠብ ያለ ነው። ታጠብ እንጂ ትሸታለህ። እኔን ተወጃለሽ፣ አሬን ትጠያለሽ ነው ነገሩ። ያማል እንዴ? መታጠብ አለብህ። ነገ ሀብታም ልትሆን ትችላለህ፣ ግን ዛሬ መሽተት የለብህም ነው። ስሚ ትሸታለህ። ተይ እንጂ ምግብ ሽታ ምግቡ የሚሰራው ማን ነው? አንቺ የገማ ሽንኩርት ምን እግር ምን እንዴ በላቸው በል እንዴ ሰላም ነው በል ስንዋደድ እኮ ምስኪን እኔ እኮ የግርማ ተፈራ ዘፈን እየዘፈነ ነው። አቤት እንዴት ይገርማል ቆንጂተሻል አምረሻል ምን ዋጋ አለው ይደንቃል አንዴ ከእጄ ወጥተሻ ፍቅር ነው ምን መስሎ አይደል? አደባረባ ሰው ያለቀም እንጂ ከዛ ሀውስ ሃይላንድ ሰላም ሰላም ነው። እንዴት ነው? ኧረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው። እንዴት ነው? አንቺ እንገናኛለን። እንዴ ምን ነው? ከነዚህ ልጆች ጋር እንዳላ ያላልኩ? አንቺን ምን አደረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዝ የመናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ
ወይ እነሱን ትመርጣለህ? እሺ ነይ ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብሮ አደጎችን የምትተው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አልረሳም፣ አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይ እንጠጣ። የኔ እህት